ሁለት ያገባል ሶስት ያገባል ለምን ስትለው ወለዱ ተዋለዱ ብዙ ተባዙ በእናንተ የቂያማ ለታ እኔ ወዳደርባችኋለሁ ብለዋል ነብዩ በገለባው ነው እንደሚወዳደሩት ነብዩ ሰለላሁ ዐለይሂ ወሰለም አይደለም ይሄ ገለባ ሁላ ተሰብስቦ አይደለም በዛ አይደለም የሚወዳደሩት እንግዳውሳ እኚህ የኔ ኡመቶች ናቸው ሲከተሏቸው እኮ ነው ወደ ሐውድ ይዘዋቸው ሲሄዱ እኚህ የኔ ኡመቶች ናቸው ወደ ጀሃነም በሚነዳው ይሄ ዝም ብሎ በቁራቁም በኩ አይደለም የሚወዳደሩ ነብዩ ሰለላሁ ዐለይሂ ወሰለም 20 መውለድ እኮ አይደለም ትርጉሙ 3-4 ማግባት እኮ አይደለም ትርጉሙ ሁለትም ወለድ ሶስትም ወለድ 10ም ወለድ 50ም ወለድ አላህ አግርቶል እነዚያን ፍሬያማ አድርጎ አብቅሎ አሳድጎ ለሀገር ለወገን ለዲን ከፍታ የሚጠቅም ማህበረሰብን ማምረት ነው ትርጉሙ እስላም እዛ ላይ ነው ትኩረት የሚያደርገው فلذلك ወላጆች በእነዚህና መሰል ነገሮች አባቶች በተለይ ከልጆቻቸው በጣም ቢዚ ናቸውና ልጆቻቸውን ቁጭ ብለው አደበል እስላም የሚያስተምሩበት ጊዜ የላቸው እንደውም አንዳንዱ ደግሞ ኢላ መርሂመ ረቢ አላህ ይዘንልንና ሁለተኛ ሚስት በሚያገባበት ጊዜ የመጀመሪያውን ልጆች ኮምፕሊትሊ ይረሳል ማፍ ليس له علاقه ሚስትየውንም ጭምቅምጥ ያረጋታል ይረሳታል ይዘነጋል ከዛም ህይወቱ ምናምኑ እዛ ሞቅ ባለው በሙሽራይቱና በአዲሷ በወጣቲቱ ነው እኛው የደከመችው መጀመሪያ እንደ ሸንኮራ የተመጠጠችው ህይወት የላትም ከሱ ጋር ሐቢቢ አንድ አባት እኔ በቅርበት ማቋ አባት ሞቱ ሁለተኛ አግብተው የመጀመሪያውን ቤት ረስተውታል እዛኛው ነው የሚኖሩት ታመሙ ቆዩ ሞቱ አላህ ይዘንላቸው ነው ከዛ በኋላ ልክ እንደሞቱ ይሄ የሚኖሩበት ቤት የነበረው ቤት ባንክ ቤት ሄደው ንብረት ያው አሳገዱ በዘመድ በምን እዛኛው ሁለተኛው የተረሳው ቤተሰብ ደግሞ ሮጦ ባንክ ቤት ሲሄድ አካውንት ባዶ ነው ከዛ ኤኒዌይስ እንደምንም ተቀበረ ከዛ በኋላ የሰደቃ ምናምን ይደረጋል አይደል በሶስተኛው ቀን ለማድረግ ሲነሱ አንደኛው አመጣችና አይታረድም ማለት ይሄ መጀመሪያ ንብረት ይታይ ምናምን ማለት ከዛ ንትርክ ተፈጠረ ጭቅጭቅ ተፈጠረ አንደኛዋ ምን ብላለች ይሄ ነው ቁም ነገሩ አባዬ እንደው ቀብርህ ውስጥ እሳት ይቀጣጣል እማሃላችን ላይ እሳትን አንድደህ አቀጣጥለህብን ሄድ በዚሁ ቃል ያለች يستحق አባባሉ ልክ እንደው እሷንም እሱንም አላሁ ይበላቸው አባባሉ ልክ እንደዚህ አይነት አባዬ ቀብርህ ውስጥ እሳት ይቀጣጣል የሚባል አባት ሞልቷል ነው ያልከለውት ሁለት ሶስት ያገባል በሶስቱም እየተቀለበና በእነሱ እየተንደላቀቀ ይኖራል ያችን እየበደለችኛን የበደለ ለአኺር ይሄ ቤቱን ለቅሶ በለቅሶ አድርጎ የሚኖር እስላማዊ ስነ ምግባር ለማስተማር ጊዜ የለውም ሲዝ ቤት ያ ቡነያ አቂሚ ሰላትን ባኪን አቋቁም ልጆቻችን ሰላት ሰገዳችሁ ወይ መስጂድ ሄዳችሁ ወይ ተነሱ ፈጅር ሰገዱ አለ እናንተ ጋር እረኛስ ከመስጂዱ ጋር ግንኙነት አለን ጁምዓ አይደለም የሚሰበስበን ረመዳን አይደለም የሚሰበስበን አብዛኞቻችን ኢላ መርሂመ ረቢ ታዲያ እኔ መስጂድ ሰላተል ጀማዓ ሳልሄድ ልጄ ሰላተል ጀማዓ የሚሰግድ ዱዓ በማድረግ ይሆናል ብለ አበደን አንተን አይቶ እኔን አይቶ ልጄ የኔን አንተን ኮት እንትን ነው ፋና እየተከተለ ነው የሚሄደው ان كنت مصلي لصلوات الجماعه لصلاه الجماعه መመጣ መስጂድ መመላለስ ከሆነ ልጆቼ على اثار يقتدون እኔኑ ነው የሚከተለኝ وان كنت ضائعا مضيعا እኔ ደግሞ ሰላትን እምተው መዘነጋ ከሆንኩኝ እኔን ነው የሚከተሉት እጅግ የሚያሳዝነው ደግሞ እኛ ይሄ አላስፈላጊ የሆኑ ከአቅል ጋር የማይሄዱ ከሃይማኖት ጋር የማይሄዱ ከስነ ምግባር ጋር የማይሄዱ ተግባራትን እየተገበረን ልጆቻችን ያንን እንዳይተገብሩ ደግሞ መምከራችን ጫት እየላከው አትቃም ይላል ሲጋራ እያላከው አታጭስ ይላል ጠጥቶ እየመጣ እንዳትጠጣ ይላል እናት እየሰደበ ጥሩ ስነ ምግባር ይኖር ይላል ለእሱ እየጮኸ ነው ድምጽህን ዝቅ አርግ ይላል እሱ ስነ ምግባሩ ብልሽ ሆኖ አባት ልጁ ደግሞ እንደው ማሻአላህ መላእክት ሆኖ እንዲያድግለት ያድጋል ይፈልጋል ከየት ይመጣል ይሄ ባህሪ እኔን አንተን አይቶ እኮ ልጅ የሚከተለው اذن اقيم الصلاه ሰላትን አቋቁም በማለት ሰላት ላይ በጣም የሚገርመው እዚች አያ ላይ ولا تسعر خدك على الناس ሰዎች ላይ በምትናገርበት ጊዜ የተንጠባረርክና ይሄ እንደ ከፍ ራስክን ያረካት ተናገር ልጅ ሆይ እንደ ይሄ ማለት የተኩራራህና የተንጠባረረ የሚንበጣረቅ ሰው እንዳትሆን እቺን እንኳን ولا تمشي في الارض مرها
ምድር ላይ ደግሞ ስትሄድ እየተኩራራህና እየነጠርካ አረማመድን ጭምር ያርማል። አባት ሐቢቢ እንኳን ሊረሳ አረማመድክን አሳምር። ከዚያስ ወቅቡድ ሚን ሰውቲክ ስትናገር ደግሞ ድምፅህን ዝቅ አድርግ። ዝም ብለህ እንዳመጣልህ እንጣጣ ትበል። ድምፅህን ረገብ ቀስ ብለህ አውራ። ይሄ የሚጮህ አባት ኑ ምሳም ብሉ ሲል የሚጮህ ልጆቹንም ሲቆጣ የሚጮህ እኔ ልጆቼን እኮ አልመታም እንደው በእናገር ብቻ ነው ይላል ሐቢቢ። ዑለማኡ ተርቢያ ምን ብሎ ይላሉ መሰለህ? ልጆች ላይ ድምፅን ከፍ አድርጎ መጮህ 20 ጊዜ ከመግረፍ የበለጠ አሻራ አለው አእምሯቸው ላይ የሚያሳድረው ችግር። ሰው ቤት አድገናል እናውቃለን አይደል? ወይ አያት ቤት ወይ አክስት ቤት ወይ ሰምዌር አድገናል። ስለዚህ ያ ወይ በሰራተኝነት ምናምን ኖረን አይተናልና ሲጮሁብን ሞራላችን ምን ያህል ነው የሚወርደው? ለዚህም እኮ ነው እኛ ኢትዮጵያውያን አየህ መብታችንን ለማስከበር ይሄ ድምፃችንን ከፍ አድርገን ለመናገር ነፃነት የለን። ትምህርት ቤት ልጅ ተነስቶ የሚያውቀውን ነገር ተነሳ አብራራ ሲባል፣ መስጂድ ላይ ልጅ ተነስቶ የሚያውቀውን ነገር ተናገር ሲባል የለውም ነሻል ከየት መጣ ያልክ እንደሆነ አንተው ነው የጮህንበት ሞራሉን ገለነዋል ስንደበድበው